በጣም የሚዋደዱ ባልና ሚስቶች ከልጃቸው ጋር ይኖሩ ነበረ። ከልታት አንድ ቀን ባልየው በጣም ተቻኩሎ ወደ ስራ ሊወጣ ሲል ዞር ሲል የተከፈተ መድኃኒት ጠረጴዛ ላይ ተከፍቶ ያያል። ይሄን መድኃኒት አንሺ ልጁ እንዳያገኘው ሲላት፣ ሂድ አንተ ረፍዶብሃል እኔ አነሳዋለሁ ትለዋለች። ትረሳውና ልጁ መድኃኒቱን በልቶት ይሞታል። ወይኔ ጉዴ ባሌ ሲመጣ ይገለኛል አንሺው አደራ እያለኝ ብላ ስታለቅስ ሰው ሁሉ ካሁን መጣና ገደላት ብለው ሲጠብቁ መጣና አቅፏት እያለቀሰ ሚስቴ ይቅር በይኝ፣ ተመልሼ መጥቼ መድኃኒቱን ማንሳት የነበረብኝ እኔ ነኝ፣ ይቅር በይኝ እያለ አቅፏት ማልቀስ ጀመረ። ስለዚህ ነገሮች ላይ ሁሌም ከማሳበብ እናንተ ማድረግ ያለባችሁን ነገር እናንተ ናችሁ ማድረግ ያለባችሁ። አድርጉልኝ ያላችኋቸው ሰዎች ሳያደርጉ ቢቀሩ ጥፋቱ የእናንተ ነው እንጂ የእነሱ አይደለም። ስለዚህ ይቅርታ ልታደርጉላቸው ይገባል ማለት ነው።